ሰላም ጤና ይስጥልኝ የጁዋጂ ቲቪ ዩቲዩብ ቻናል ተከታታዮች እኔ ጌትሽ ነኝ። እንደምን ሰነበታችሁ? ዛሬ ይዤላችሁ የመጣሁት ስለ ጉግል አካውንት እንዴት መክፈት እንደምንችል ላሳያችሁ ነው የመጣሁት። መጀመሪያ የፈለጋችሁት ብራውዘር ላይ ትገባላችሁ፣ ጉግል ላይ ወይም ክሮም ምናምን። እዚህ ጋር www.googleaccount.com ብለን ሰርች እናደርጋለን። እዚህ ሶስተኛው ላይ ያለችው ክሬት የጂሜል አካውንት የምትለውን እንጫናለን። ክሬት አን አካውንት የምትለዋን በቀይ ያለችውን እነካታለን። በመጀመሪያ ፈርስት ኔም የሚል አለ። ስማችሁን እዚህ ጋር ታስገባላችሁ። የአባት ስም እዚህ ጋር ኢሜላችሁ እንዲሆን የምትፈልጉት ካለ እዚህ ጋር ታስገባላችሁ። ፓስዋርዳችሁን ደግሞ እዚህ ጋር መክተት አለባችሁ። ግን ፓስዋርዳችሁ ከ8 በላይ መሆን አለበት፣ ካፒታል ሌተር መሆን አለበት፣ ቁጥርም ማስገባት አለበት። ጠንካራ ፓስዋርድ ነው ለመቀበል እንዲቀበላችሁ ጉግል እንደዛ ማድረግ አለባችሁ። ጠንካራ ፓስዋርድ ለማድረግ አሁን ተቀብሎኛል። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ሪኮቨሪ ኢሜል የሚል አለ። እሱ ጋር ማስገባት ያለባችሁ ፓስዋርድ ሲጠፋችሁ ምናምን የሚጠይቃችሁ ፎርጌት ስትሉት የሚጠይቃችሁ እንትን አለ፣ ወይም ዝም ብላችሁ መሙላትም ትችላላችሁ። ከዛኛው ኢሜላችሁ ተመሳሳይ አንድ የሆነ ኢሜል ማስገባትም ትችላላችሁ። እንደዛ አሁን እኔም እንደዛ ነው ማድረገው። gmail.com የተወለድክበትን ቀን፣ ወር፣ ዓመተ ምህረት ይላል። ይሄኛው ጀንደር የሚለው ደግሞ ጾታ ነው። ኔክስት ትሏታላችሁ። ከዚህ በኋላ ወደ ስልኩ ቁጥሩ ሜሴጅ ላክ ወይ ነው የሚለው ቫሪፋይ ለማድረግ። እሺ ሰንድ ለዋለሁ። እንደዚህ ልክላችኋል ማለት ነው። እሱን ማስገባት ነው። ቁጥሩን የተላካላችሁን ሜሴጅ ማስገባት። ከዚህ በኋላ በቃ ጨርሰናል። የስ አም ኢን ካልነው ስልኩ የኔ ጋር ከሆነ የኔ አካውንት ከሆነ የከፈትኩት አሁንን ወደ ሁሉም የጉግል አካውንት የሚያስፈልጋቸውን ያስገባልኛል ማለት ነው። አመሰግናለሁ። ሰብስክራይብ በማድረግ ቻናላችን ይከታተሉ።